ውበት ነው ተፈጥሮ ሀቅ ነው ተፈጥሮ ሀብት ነው ኢትዮጵያ በተፈጥሮ በመሬት ላይ ያለች ገነት አሁን አንድ ሰው ጫካ ውስጥ ይገባና የድሜውን 2 እጥፍ የሆነ ዛፍ ጽድ ይቆርጠዋል 2 እጥፍ ነው ሰውየው 25 አመት ከሆነው ያ ጽድ 50 አመት እዛ ቦታ የዛ ጊዜ ምንድነው የምትይው ተፈጥሮና የሰው ልጅ አንድ ነው ተፈጥሮ ከሌለ የሰው ልጅ የለም መሬት ከጠፋ ሊመለስ አይችልም እና ለልጆቻችን ምንድነው ተሰነምናልፈውና እሱ ያሳስበኛል ኢትዮጵያ ውስጥ አሁን ዛፎች በዚህ አይነት ከታች ጀምሮ ግንዳቸው እየተጠረበ ለከሰል እንደሚታወቀው ውጭያ ተራራ በደን የተሸፈነ አካባቢ ነበር ለጊዜው አሁን እንደምታዩት ደኑ ከላይ ላይ አልቆ ባዶውን ቀርቷል ባለፉባቸው ጊዜያቶች ሁሉ ይሄ ኢምባላንስ በጣም እየበዛ መጥቶ ዛሬ ፕላኔቷ የሰውን ልጅ መሸከም በማትችልበት ደረጃ ላይ ደርሰናል በተለይ ወጣቶች በቀላሉ በትምህርት ቤትም በአካባቢያቸው በቀላሉ ይዘውት ሊሄዱ የሚችሉ ለውጥ ሊያመጣ የሚችል ጉዳይ ስለሆነ መቀጠል ያለበት እንደሆነ ነው ምንም አጠያያቂ አይደለም ከልጅነታቸው ጀምሮ የደን ልማትን የዛፎችን ጥቅም የዛፎች ውስጥ የሚኖሩ ደግሞ አውሬዎችን ጥቅም በሚኖርበት አካባቢ በትምህርት ቤት ዛፍ እንዲተክሉ በዚህ ልማት ላይ እንዲሳተፉ መከፋፈል ነው በተለይ በተራሮች ላይ ባህር ዛፍ ተክል ይመረጣል ባህር ዛፍ ብቻ ቢሆን ኖሮ የተራራ አንዲት ጠብታ ውሃ እናገኝ ሁሉንም የግብርና ዘርፎች የእንስሳት የደን የሰብሉ በኩል መልክ ማንስ ከሆነ ወደ አንዱ ብቻ ያለን የሰው ኃይል ፋሲሊቲውንም በጀቱንም ካደረግን ወደ ኋላ የቀረው ሴክተር ሌላውን ጎትቶ ይጥላል ለረጅም ጊዜ ውሃ ህይወት ነው ይባል ነበር አሁን ግን እንደው ደን ነው ምክንያቱም ደኑ ከሌለ ውሃ የለም ደን የሰው ልጅ የመኖር ህልውና ነው